እኔ የምለው እኔ ብቻ ነኝ ወይስ እናንተ ናችሁ በዚህ ነገር የተጠቃችሁ? ጥቃት ልበለው እና ማውራት ይሰለቸኛል። የሆነ ነገር በጣም በቃ እውነት መሆኑን መግለጽ ይሰለቸኛል። እኔ ካወቅኩት በቃ ምንም I don't care ለማንም ሰው ማስረዳቱ ነገር እንብዛ ማያስጨንቀኝም። አወቅኩት ነው። እኔ መሰለኝን ነገር ራሴ ደምድሜ ራሴ ወስኛለሁ። ለሌላው ሰው እንደዚህ ነበር የሆነው ነገር ብሎ ኤክስፕሌን ማድረጉ በጣም ነው የሚያስጠላኝ። በቃ መውደድ ይሰለቸኛል። ከልክ በላይ መውደድ፣ ከልክ በላይ ማፍቀር ይሰለቸኛል። መብላት ይሰለቸኛል። አንዳንዴ ብን ራሱ አንድ ቀን ዘልዬ የምበላበት ቀን አለ። እውነት ነው የምላችሁ። አሁን ራሱ ይሄን ቪዲዮ ስሰራ ድክም ብሎኛል፣ ይደክመኛል፣ በቃ ያስጠላኛል። እና የማያስጠላኝ ነገር ግን ሁለት ነገሮች አሉ። አንደኛ ሊሆን የሚችለው እግዚአብሔርን መውደድና እግዚአብሔርን ማመስገን አይሰለቸኝም። ሁለተኛው ደግሞ ይሄ $100 ላይ ያለው ቤንጃሚንን አይታችሁታል? ቤንጃሚን $100 ላይ ያለውን አይታችሁታል ወይ? በቃ ስለ ብር ማሰብ ግን አያሰለቸኝም። አሮን ነው ለምን እንደሆነ አላውቅም። አሁን ራሱ በዚህ ሰዓት ቁጭ ብዬ ማሰበውን ብታውቁ ትደነግጡ ነበር። ለማንኛውም ሰምታችሁ እስቲ የተጠቃችሁበትን ነገር የዚህ ተካፋይ ከሆናችሁ ከስር ሰበቡ ደርሶኛል በሉ።